ለኔ ሞቴ ካላህ መለየት ነው። ከናንተ መለየት አይደለም፣ ከቤተሰብ መለየት አይደለም፣ ዝና አይደለም፣ ክብር አይደለም። ለኔ ካላህ መለየት ብቻ ነው ለኔ ሞቴ። ችግር የሚሆንብኝ ካላህ ስለይ ብቻ ነው። መውደቅ የሚሰማኝ ፈጣሪ ፊት መቆም ከሌም በድያለሁ ቢያስቤ ሰላት ላይ መቆም ሳልችል ስቅ የሰውን ሐቅ ተላልፌ ከወሰድኩኝ ለኔ ያኔ ሞቴ ነው። ገባችሁ? ወንጀል ላይ አብሬ ስተባበር ያዛኔ የኔ ሞቴ ነው። ያ ለኔ ቀንና ሌሊት ያንን እንዳያረገኝ አላህ ምጸልየው እሱ ብቻ ነው። ለዚህ ደቂቃ ላይ እንድኖር የምፈልገው ማለት ነው። ከዛ ውጪ ላለው አዲስ እንደዚህ ነበረች ሰው you can keep that አዲስ ሁሌም ያዟት። እኔ እንደ ታሪክ ግን እነግራችኋለሁ። በምትፈልጉ ጊዜ እኔኑ ጠይቁ፣ እኔ መልስላችኋለሁ። ግን እኔ አልহামዱሊላህ እድል ተሰጠኝ። ሴት ደግሞ ፈጣሪን ከማመስገን ውጪ ምስክርነታችሁ እናንተ መስክሩ። አዲስ ፌሚኒስት ነበረች። አዲስ ራቁት ቪዲዮ ነበራት። አዲስ አግብታ ፈታ ነበር። አዲስ እንደዚህ አድርጋ ነበር። she's gone ነበር ያላችሁ እናንተ ትቆያላችሁ እዛ ላይ ማለት ነው። እኔ ደግሞ አዲስ አሁን አምላኳን የምታስመሰግን አዲስ አለች። አላህ የሚወዳት አዲስ አለች። የተሸፈነች የተከተተች ስትር ያለች አዲስ አለች። ለእናንተ ያችን አዲስ ያዟት። ለእኔ ደግሞ የሄደችውን አዲስ ፊት ለፊት አምላኳን ነገ ተስፋ እንደማየው አድርጌ ከዝም ጠብቀው አምላክ አለኝ። አየዋለሁ፣ ኢንሻአላህ አየዋለሁ። ግን ሰውን ማምለክ እንዳጠሩኝ ትመለሳለች ብለ ፎይም ተብየው የምመለሰው ወዴት ነው? ቪዲዮ እሺ ሆነ በቃ አፈርኩ ተሸማቀቅኩ ልበላችሁ። በቃ አነስኩኝ ትንጥየውንኩኝ በዚህ ከሚዲያ ጠፋኝ። ቢሆን ግን ተመልሼ ሰው አላመልክም፣ ድንጋይ አልስምም፣ ስዕል አልስምም። ተመልሼ መቼም ቢሆን ያንን መንገድ አልሆነው። ያ ነው የሞት ሞት ይላኔ። ገብቷችኋል? ወዴትም ጥሪ የምታቀርቡላችሁ ጥሪ ካላችሁ የእውነትን መንገድ ጥሪ አቅርቡ። በዚህ መንገድ ከሆነ እየተስፋፋችሁ መታችሁ ከነበረ ቼክ ዩርሰልፍ። እስልምና ላይ አትንጠልጠሉ። ማን አንድም ሰው ማንም መጥቶ አዲስ እስልምናን ሰጧት የሚል ካለ አንድ ሰው ማስረጃ ያምጣ። ገንዘብ የሰጠኝ ካል አንድ ሰው ማስረጃ ያምጣ። እኔ አላህ ወዶኝ ቀጥተኛው መንገድ መጥቻለሁ። እናንተ ግን ስትል በዛ ድሮ መንገዳችሁ ናችሁ የተውኳችሁ መንገድ ላይ ድሮ የሚያረጋችሁት መንገድ ላይ በፊትም እንዳንተ አይነቶቹ ነበሩ ሲያሸማቅቁን የኖሩት። እንዳንተ አይነት ወንዶች ናቸው እንደዚህ አይነት ስራው ሲገኙ የነበሩት። እና ኢማጂን እስልምና ትክክለኛ መንገድ መሆኑ ራሱ ዛሬም በአንተ ምስክርነት ነው። ደጋግመ ትለዋለህ፣ ገና ደጋግመ ትጠራለህ፣ ደጋግመኛም እንሄዳለን። እስልምናን ማሸነፍ እንደማትችል ገብቷል። ስለዚህ በፐርሰናል አታክ ነው የመጣው። ሙቁት ለምን አገር ሚዲያ ላይ ለጥፋችሁ ታትዞሩ? ናት ሚ ገብቷል። እኔ ያቺ ሴት ትራንትና ቀብሬያት ነው የተነሳው። ልክ ሻሃዳ ሲዝ እንኳን ስራቁት አይደለም ወንጀል አይደለም ወቴቨር አርጋቸዋለሁ እምላቸው ጀግንነት እንኳን ሰራው ጀብድ ያልኳቸው እንኳን ቀብሬ ነው አዲስ ዓለም ውስጥ የገባሁት ማለት ነው። አላህ አንድ መሆኑን ስመሰክር አንተ ይዘውን ቪዲዮን ጨምሮ ከዚህም በኋላም ደግሞ የምትቀጥፈውን ቅጥፈቶችን ካሉን ጨምሮ ቀብሬ ነው ሌላ አዲስ ዓለም ነች እየኖረች ያለች። ስለዚህ ለዚህኛው አዲስ ዓለም ምስክር ነው የሆንከው። ምክንያቱም እንደምሄድኩኝ ማሳያ ነህ አንተ ራስህ። ለሌሎቹ ደግሞ ሴቶች እህቶቼ ምንድነው ሙቭ ማድረግ እንጂ እዛው ላይ ምንም ነገር የማይታለፍ ነገር እንደሌለ ማሳያ ነው። ከዚህ ይታለፋል ነግራችኋለሁ። እኔ አልፌ ሄጃለሁ፣ ኖሬያለሁ፣ ተምሬያለሁ። ከዛ በኋላ ማህበረሰቡ ሊጥለኝ የሄደበት ሃይማኖት ሊያሸማቅቀኝ የነበረው ጥዬው ሄጃለሁ። ሳልሰልም ነው ጥያችሁ ሄድኩት። ባይዘወይ ስሰልም አዲስ ሴት ናችሁ የተነሳችሁ። ሳልሰልም ራሱ ጥያችሁ ሄጃለሁ። ቢካዝ እናንተ በቃ like that's where you belong እዛው ጀርባ ላይ ማብካካት፣ ሴትን ማሸማቀቅ፣ በሃይማኖት ሰበብ መሄድ ነው። that's what you're doing። ስለዚህ አንተ የሃይማኖት መሪ ሆነ ሳለ ለአዲስ ዓለም የሰለምቲዋ የንጽጽር ጥሪ እኮ አይደለም ያቀረብክልኝ። እኛም ያንቺ ራቁታለንና ነይና ራቁትሽን ምን እናርገው? ሰው ላይክ አንተ እና ዘመዶች ቁጭ ብላችሁ ነገር ለምታረጉበት እኔ ምን እንዳረግላችሁ ነው? ላይክ ኮሊንግ ምን እንድንባባል ነው? ስለዚህ ጥሪህን የተሳሳተ ሴት ጋር ያደረከው። የምትጠራቸውን ሰዎች ወቅ ቡሊ የምታረጓቸውን ወቁ። ገባችሁ? እኩያችሁን ወቁ። ለምትሰዳደቧቸውን ወቁ። የምትዘላለፏቸውን ወቁ።
ከኔ ጋር ስድድብም አችልም። እኔ ተሳዳቢ አይደለሁኝም። ከኔ ጋር ልትጥለው የምትችለው ፖይንት አይደለሁኝም። ከማህይምነት ወጥቻለሁ። ከኔ ጋር አለ የምትላቸው ማንኛውንም ነገር ብታመጣ አይደለም ሚዲያ ላይ ብትለጥፍ አይደለም ዓለምን ብትዞር ማለት ነው። እኔ ራሴን ከጎዳሁት በላይ አንተ ልትጎዳኝ አትችልም። እኔ ራሴን ካወጣሁት ገሃነም በላይ አንተ ልታቃጥለኝ አትችልም። ገብቶሃል? አንተንና መሰሎችን ልታቃጥሉኝ አይደለም ልታቀጣጥሉት የምትችሉት ማንኛውም እሳት ቢኖር ልታረጉት አትችሉም። እኔ ኦልሬዲ ያንን እሳት ገሃነም የምትለውን በምድር ቴስት አድርጌ የወጣው ሴት ነኝ። ለጉራ አይደለም። ኡስታዞች የንስሐ አባት አይደሉም። ይቅርታ አድርጉልን። እንደ ንስሐ አባት ጸበል አጥማቂ ሙሙ እያዩ ያለፈ ታሪክሽን ንገሪኝ እያሉ አይደለም ኡስታዞች ሻሃዳ የሚያስይዙት። ልዩነታችንን እያወቃችሁ ይሰመርበት ልዩነቱ። አንድ ኡስታዝ አላህን በብቸኝነት ማምለክ የምትፈልግን ሴት ሻሃዳ ያስይዝና ጀነትን እንድትወርስ ያደርጋል። እህቱ እንድትሆን ያደርጋል። ስለዚህ ሚራክል እንደፈጠረ ሰው በጣም የተወሳሰበ ታሪክ አድርጋችሁ አምጡ። የማንኛውንም ሰው አምጡ፣ እንጋብዛለን። እኛ ግን እዚህ ውስጥ ያላችሁ 1001 ሰዎች እንድታውቁ የምንፈልገው ክርስቲያኑ ሰለምቴዎችን እስልምናን እንዲሳደቡ ከእስልምና እንዲወጡ የሚያደርጉት ባለፈ ታሪካችሁ አስፈራርተው እንጂ ወንጌልን ሰብከው ክርስትና እውነት እንደሆነ አስተምረው አይደለም። ይሄንን እወቁ። ይሄንን እወቁ። ያለፈ ታሪካችሁን እንደ ጅራፍ የሚጠቀሙ ማነቆ የሚያደርጉ የሚጎትቱ ናቸው። ኖ ሞኝ ነህ በጣም። አዲስ ዓለም አንተ እጅ ላይ ከመውደቋ በፊት ቪዲዮውን ይዞ ይሄን ቪዲዮ ለቃለሁ ትተሽኝ ከሄድሽ ላላት ወንድ ትገዛ ነበር። ለአንተ ከምትገዛ አንተ ማታየውም ነበር ያንን ቪዲዮ። ፈሪ ሴት ብትሆን ታሪኳ መሸማቀቃት ቢሆን አንተ ነበር ከምትገዛት። ስለዚህ የተጠቀማችሁበት መንገድ በጣም ነው የሚያሳፍረው። ጥቅሙን እንደው ሌላ ሰው ቢያወራው እኔ ምንም አይመስለኝም። ጓደኛ የሰፈር ሰው ምናምን ቢያወራው ጀስት ነው ኖርማል ወሬ ነው። አንተ ቴሌግራም ፔጅ ላይ ወስደ ፖስት አድርገህ ከዛ ደግሞ ስምሽን ራሱ ሲጠሩ ግሩፕ ላይ የሰምተዋል። ስምሽን እየጠሩ የእንትና ቪዲዮ እኮ አለን፣ ግን ትልልቆቹ እንደ ኤቪደንስ ይዘውት ማለት ነው። ትልልቆቹ ጋር ነው ያለው፣ ዛሬ አናውጣም ብለዋል። አንድ ቀን ይሰጣትና ተመካክረው ከዛ እኔ እኮ ልክላችሁ ነበር ውዶቼ። እንደተቸገራችሁ አይጠፋም። ፈለግ ብናረግ እንደው አይጠፋም። እኛ ሙሙ እንወዳለን። ጥለውብን ስናልፍ ስንወጣ እኛ ታቦታ ሙሙ ነው የምንሳለመው። እንወዳለን ሙሙ። አይጠፋም። ዞር ብንል አናገኘው ነበር። ተቸገራችሁ እንዲህ ከጉግል ላይ ከቴሌግራም የኦሲ ፔጅ ላይ ከጓደኛ ሰብሰባ መተህ ሐረካት ታረጋለህ።